አላህ ውድ የኢትዮ ስፔር ማርኬት የዩቲዩብ ቤተሰቦች ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። እስከ ዛሬ መለቀውን ቪዲዮ እያያችሁ ላይክ ስታደርጉ ነበር፣ አብዛኞቻችሁ ኮሜንት ስትሰጡበት ነበር። የሚገርማችሁ እኔ እንደዚህ አልጠበቅኩም ነበር። ትደርስ አልፈልግም። ምን ልኩን ሶፊ አጠገብ እንድትደውል አልፈልግም። ስልኳ ላይ ሶፊያ በዚህ አይነት መልኩ ከእንደዚህ አይነት ግንኙነት ይኖራታል ብዬ አስቤ አላቅም ነበር። ጋር ተቀጣጥረው ሊገናኙ ከዛ ሶፊያ ምን ትላለች የሚለው ነገር አብረን የምናየው ይሆናል። ይሄንን ስፖንሰር አድርጎ ያቀርበላችሁ ያለው ኢትዮ ስፔር ማርኬት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። ቪዲዮ ምን ይመስላል የሚለውን አብረን እንከታተል። ይቆርጥልህ ነው በዚህ አምስቱንም ደቂቃ የሰጠው እንዲቆርጥልህ። አሰላሙ አለይኩም ቤተሰቦቼ እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ያው እንግዲህ የተፈጠረውን ነገር አይታችኋል። አልተረጋጋም። ያው ቶፊቅ እያደረገው ያለው ነገር በጣም ነው እየደበረኝ ያለው። የምሬ ነው የምላችሁ። አንድ ሰው የራሱን ምርጫ ከመረጠ መረጠ እኮ ነው። ሁለተኛ መጥቶ የሰውን ህይወት መበጥበጥ፣ እንደዚህ መዛት ምናምን ነገር እንደገና ደግሞ እሱ መደብደብ ምናምን እኔ ፉፉን ምናምን ሲመታው ምናምን በጣም ነው ያስጠላኝ የደበረኝና ቶፊቅ እንደዚህ ማድረግ የለብህም። የምሬ ነው ምልክ በቃ አንዴ በጣም ብዙ ጊዜ በጣም ብዙ እድሎችን ሰጥቻለሁ፣ ልትጠቀምበት አልቻልክም። ካሁን በኋላ ደግሞ በቃ ህይወቴን ልምራበት። የራስህን ምርጫ መርጠሃል፣ የራስህን ህይወት መርጠሃል። እንዴ ምንድነው አድርግ የምትለው? ቆይ እየመጣ ቤት መረበሽ፣ ደውዬልሃለሁ፣ ብዙ ነገሮችን እያደረክ ነው። ይሄ ነገር የምሬ ነው በጣም እያስጠላኝ ነው። የበለጠ በቃ እንድጠላህ እያደረክ ነው ያለኸው። አሁን እያደረክ ያለኸው ነገር በቃ እኔ እንድወድህ ድጋሚ ተመልሼ እንደ በፊቱ እንድንሆን ምናምን ነገር እያሰብክ ነው። እኔ በቃ አልመለስም፣ እንደ ድሮም ልሆን አልችልም። ምክንያቱም በጣም ብዙ እድሎችን ሰጥቼሃለሁ። አንተ ደግሞ ያንን እድል ትጠቀምበት አልቻልክም። እዚህ ጋር እየመጣ ማስፈራራት፣ ልጁን መደብደብ ምናምን አስፈላጊ አይደለም። እና ያው ቤተሰቦቼ እንግዲህ ምን እየፈጠረ እንደሆነ ያለውን ሁሉን ነገር ማሳያችሁ ይሆናል። ግን እኔ በጣም እያስጠላኝ ነው ያለ ማለት በቃ ካሁን በኋላ በጣም ደስተኛ ሆኜ ነው መኖር የምፈልገው። መጨናነቅ ምናምን ነገር አልፈልግም፣ ማዘንም አልፈልግም። በቃ እንዴ ማለት ለየትኛው እድሜ ብዬ ነው የምጨናነቀው? አንድ ሰው ሲጠብቅ የምኖረው ለየትኛው እድሜ ብዬ ነው? ማለት የተሰጠኝን እድሜ በቃ በስነ ስርዓት በጥሩ ነገር በቃ ማለፍ ነው የምፈልገው እንጂ ከሱ ጋር ሁለተኛ መጨቃጨቅ፣ ጠብ መፍጠር፣ ምናምን ማልቀስ፣ ማዘን ምናምን አልፈልግም። ከሱ ጋር ያለው ፓርትም ደግሞ እንደዛ እንዲሆን አልፈልግም። እሱ ግን እያደረገ ያለው አንዴ ይሄዳል፣ አንዴ ይመጣል፣ አንዴ እኔን በቃ የተጣለቃ ነው ያደረገኝ። በፈለገ ሰዓት የሚጠላው በፈለገ ሰዓት የሚያነሳው። እኔ ደግሞ ካሁን በኋላ እንደዚህ አይነት ሴት እንደሆን አልፈልግም። በቃ ጠንካራ ሁኜ ስራዬን ብቻ በቃ ወደፊት የግል ስራዎችን እየሰራሁኝ ከባለቤቴ ጋር አሪፍ ይሁት አሪፍ በቃ አሪፍ ነገር አላቅም። ብቻ ያው የማንኛችንም ሴቶች እንደምናልመው እያለምኩ ነው ያለሁት በአሁኑ ሰዓት። ይሄን ህልሜን ደግሞ እንዲያበላሽብኝ አልፈልግም። የምሬ ነው። በጣም እየደበረኝ ነው። አንዳንዴ በቃ ላለመናገር የምችሉት ነገር አለ አይደለ? በውስጣችሁ ብዙ ነገር የምትይዙት ነገር። አሁን ግን በቃ መያዝ እራሱ አልቻልኩም። በጣም እየተበሳጨሁ ነው። እንዴ በአንተ የተነሳ ጨጓራ በሽተኛ ልሆን እንዴ? ደስተኛ ሁነን እንድንኖር ብዙ ሞክሬያለሁ፣ አልሆንም። ግን ካሁን በኋላ ደግሞ በቃ ተወኝ፣ ደስተኛ ሆኜ እንድኖርበት ማለት ነው። ቢያንስ ይሄን እድል በቃ ደስ ብሎኝ ከኔም ሳይሆን በቃ ቤተሰቦቼም ሁሉ ደስ ብሏቸው እንዲኖሩ ነው በቃ እየተመኘሁት ያለውና ይሄን ደስታዬን ባታበላሽብኝ ደስ ይለኛል ብሮ። እኔ ሁለተኛ ጋር ከአንተ ጋር መጥቼ በቃ መለፋበድም ማውራትም ምናምንም አልፈልግም። እየመጣ ይሁዲን አትረብሽው። እንደገና ደግሞ አትፖስተው እያልኩኝ ደውዬ እንኳን እንደዛ የለመንኩን ቪዲዮ የኔን ደስታ ትክክለኛው ተወደኝ ኖሮ ራሱ ያለው ቪዲዮ አትፖስተው ነበር፣ እውነቱን ስነግርህ ማለት ነው። ምክንያቱም እኔ ያሰብኩት በቃ ለቤተሰቦቼ ማሳወቅ ያሰብኩት በመልካም ደስ በሚል ነገር ነበረ። በቃ ይሄ ያለውበት ነገር አሁን እንዲወጣ የምፈልገው በዚህ አይነት ሳይዝ እንዲወጣ አልፈልግም ነበር። ግን አውጥተዋል። እንዳትፖስተው ብዬ በጣም ብዙ ለምኜሃለሁ፣ አልተውከውም። እኔ ምንም አይደለም፣ ችግር የለም። ወደፊት ቀስ በቀስ ኢንሻአላህ ያለውን ነገር ጥርት ብሎ ደስ ብሎኝ እንደምኖርም ስለማሳያችሁ እና አላቅም ጨውኩባችሁ መሰለኝ ስሜታዊ ሁኜ እሱ ጋር ያለውን ነገር እናንተ ጋር ደግሞ ያው እንደዚህ እንድናገር ሆንኩኝ። አላቅም ትረዱኛላችሁ ብዬ አስባለሁ።
ማለት አንድ ሰው ደስተኛ ሆኖ ሊኖር ሲጀምር እየመጣ እንቅፋት ምናምን መግባት እየመጡ ማበላሸት ምን ይሉታል? እሺ ይሄኛውን ህይወቴን አበላሽቼ ወደሱ ደግሞ ሲቀርበው እየራቀ ይሄዳል። እና ታዲያ እኔ ምን ማድረግ ነው ያለብኝ እንዴ? ተወኝ በቃ የምሬን ነው የምልህ ቶፊቅ ተወኝ በቃ። እንደ ህፃናት ትሁን ቢያንስ ትልቅ ልጅ ሁን በቃ። ትልቅ ነህ አሁን ላይ በቃ አስተሳሰብን ሰፋ አድርገህ የራስህን ህይወት የምትኖርበት ጊዜ ላይ ነው ያለኸው። ተረጋጋ። ምንድነው አንተ ወደዛ ካለ ፍላጎቴ በቃ አትፍራጭ። እሺ ምንድነው ቡሩን የምትለው? ስነ ስርዓት ይኖራል። አይ ነው ቡሩን ስነ ስርዓት ይኖርህ። እንዳትነካኝ ወደዛ ሂድ። እንዳትነካኝ። በና ከምን ልታመጣ? ምን ልታመጣ? እሺ ተረጋጋ። ምን ልታመጣ? ምን ታመጣለህ? በቃ አንቺ ስነ ስርዓት ሂድ። ድንጋይ ነሳው ለምን አልነካውም? አሰብኩ ከሰክስልሃለሁ። ነው የሚገርም። አትንካይ። ወደዛ ሂድ። ስነ ስርዓት ነው። እጅን ወደዛ በለ። ወደዛ አንተ ቶፊቅ ስነ ስርዓት ነው ያዝሽ። አንቺ ወደዛ ሂድ። ስነ ስርዓት ነው። አይ በክብር ነው የጠራሽኝ አይደል? በክብር አዋሪ። ይሄ አታፎጋላ። በስነ ስርዓት አዋሪ። አንዴ አንተ በዚህ ልክ እንዳታወራኝ ድጋሚሽ። አወራሃለሁ። በዚህ ልክ አወራሃለሁ። እኔን ታወራኛለህ? አወራሃለሁ። በፈለግ ሶፊ ሂጂ። ቆይ አልሄድም። ሂጂ ሶፊ። አንተ ሂድ እኮ ነው። አንተ ሂድ ሶፊ ሂጂ። አንተ ሂድ። ቆይ ፏድ ተረጋጋ። ፏድ ተረጋጋ። አትዝለልሽ ቶፊቅ አንዴ ነው። ከዚህ በኋላ ቶፊቅ ከዚህ እጅህን ወደዛ አድርግ። እጅህን ታጥ እንደዚህ አትበለኝ። እሺ ቶፊቅ እንደውም ሲቀጥል ልታናግሪኝ አይደል የመጣሽው? አዎ ላናግረኝ ነው። ታናግሪ ለብቻ ያናግሪ። ካልፈለግሽ የራስሽ ጉዳይ። ወጣጤሽን እዛ ወደዛ ስማ እና እኔ ወጣጤ እንዳልሆንኩ በደንብ ታውቃለህ። ና ቆም አውራ። ና አንተ አፈስነ ስርዓት ይኑረው። እሺ ተረጋጉ። ቶፊቅ ልጅ ቶፊቅ ና እንደውም ና ቶፊቅ ና ብዙ የምትነግርህ ነገር አለ። ስማት እንደዚህ አትዝለልሽ። ዘለህ ምንም ሶፊን ከየትም ልታገኛት አትችልም። ሁለተኛ ሶፊ አጠገብ እንድትደርስ አልፈልግም። ምን ልኩን ሶፊ አጠገብ እንድትደውል አልፈልግም። ስልኳ ላይ ቶፊቅ ተረጋጋ። ምን ልኩን ቶፊቅ ተረጋጋ። ምን ልኩን ምን ታመጣለህ? ስልኳ ላይ እንድትደውል አልፈልግም። ምን ታመጣለህ? ሶፊ ወይ ችግር የለም 5 ደቂቃ ሰጥሻለሁ። ሁሉንም ነገር አስረድተሽ ከዚህ በኋላ አይኑን ማየት አልፈልግም። በአንተ ጉዳይ ከሷ ጋር መጨቃጨቅ አልፈልግም። አሁን ሁሉንም ነገር ትሰማለሽ ቶፊቅ። እኔና አንተ መጨረስ ባለብን ልክ እንጨርሳለን። እሺ አሁን ድንጋይ እንጨርሳለን። በስነ ስርዓት አስረጁኝ ሁሉንም ነገር። በወጣጤ ታስፎ ገልብኛ ቶፊቅ በወጣጤ ታዘልይብኝ። ከምሬ እየሳቅሽ አይደለም ቶፊቅ ይልክ ሲቀጥል ለምን ውሸት ምን ይሰራልሽ? ዘላለም ውሸት ለምን ተዋሻለሽ? ብቻዬን ነኝ አላልሽም እንዴ? አንደኛ ነው ያለው የሆነ እንደዚህ ልታስፎጋርብኝ ነው። እሱ ካለ እንደማትመጣ ስላወቅኩ ነው ብቻዬን ነኝ ያልኩት። አሁን በስነ ስርዓት ይሄን ካሜራ አስጠፊው። በስነ ስርዓት ቤቴ ጋር እኮ ካሜራ ይዘህ መታል አይደለ? አጥፋ እያልኩ አይደለ? ስልክም ደውዬ እንዳትፖስተው እያልኩ ነው አይደለ የፖስተትከው? ስለዚህ የኔ ካሜራ መያዝ ምንም እንትን ቴንሽን ክሊክ እሺ፣ ካሜራው የራሱ ጉዳይ። እሺ፣ ልጅየው ለምን አመጣሽው? በመጀመሪያ አንደኛ ተረጋጋ። ለምን አመጣሽው ስጠይቅሽ ብቻዬን ነኝ። የምናወራው ወሬ ስላለ ነው። ምንድነው አንተ ብቻ ራስህን የምትጫወን ብቻ የምታዳምጠው? ለምንድን ነው ወጣጤ ጋር ነው ይዘሽ የምትመጪው? ከዚህ አሽኮለሌ የምትይው ጋር ነው የምታመጪኝ? እኔ ስነ ስርዓት ይዘውራ። ምንም ስነ ስርዓት አይደለም። በቃ እሱን እንድትሰድው አልፈልግም። አንደኛ እሱን እንድትሰድው አልፈልግም። ሁለተኛ ደግሞ ለምትናገራቸው ቃላቶች መቆጠብ አለብህ። ዝም ብለህ አፍህ እንዳመጣልህ አትናገር። እኔ ጋር እዚህ ጋር የጠራው በቃ ማውራት ነገር ስላለ ነው። ሁለተኛ ደግሞ ትናንትና ደውዬልህ ነበረ እንዳትፖስተው እያልኩ ነው የፖስተትከው። ያንተ ምንም ማድረግ ምንም አይመስልህም መሰለኝ። የራስክን ብቻ ማዳመጥ ትክክል አይደለም ቶፊቅ። አፍህ እንዳመጣልህ አታወራ። አዎ አፍክን እንዳመጣልህ አታወራ። በጣም ውሸታ ምናምን እያልክ እየቀባጠርክ ነው። እና ለምን እሱ የለም አልሽኝ? እሱ ካለ እንደማትመጣ ስለማቅ ነው እኔ እሱ የለም ያልኩ። ስለዚህ አሁን ወደ ዋናው ነገር ስንገባ አንዴ ወደዛ እንሂድ። እዚህ ጋር ጣዩ ያቃጠለኝ ስለሆነ ነው። ቶፊቅ ጀማዓም ሰብስቦ ነው የመጣው። ቶፊቅ የሱ ጀማዓ መሰብሰብ አለመሰብሰብ አንተን አይመለከትም። አንደኛ ማለት ነው። ሁለተኛ ደግሞ አንተ የራስህን ምርጫ መርጣል ቶፊቅ። መርጣል አይደለ? እኔን ደግሞ በመፈልግ ሰዓት ምሰድበኝ፣ በመፈልግ ሰዓት ደግሞ የምታሞግሰኝ ልጅ አይደለም። አይሰድብሽ እሱን ተው። እኔ እዛ በቃ ማለት የሄድኩበት አላማ የእንትን ስለሆነ ነው ችዬ ዝም ያልኩት። ገባ አይደለ? ካሁን በኋላ ደግሞ እኔ ድሮ ሶፊ አይደለም
እንድታቅም ፈልገው ነገር ማለት እኔ እኮ የድሮ አሁን ያላልኩ እኔ ብትልም አልሆንም። እኔ እንደ ድሮ ብትል አንተ ሀሳብ እንኳን ቢኖር ራሱ እኔ እንደ ድሮ አልሆንም። ገባ? ስለዚህ አሁን እዚህ ጋር አንደኛ እኔ ነግሬህ ይሄ ነገር የአሁኑ ነገር እንዲፈጠር ስላልፈለኩ ነው አይደለ? እዛ ቦታ ላይ ነግሬህ በቃ የራሴን ህይወት ልጀምር ነው ብዬ የመጣሁት። ሁለተኛ ደግሞ በቃ ቤቴ ጋር ደውላ ማለት ሲጀመር እንደ ደውልልኝ አልፈልግም ካሁን በኋላ ማለት ነው። ቤቴ ጋር ደግሞ እየመጣህ እንድትረብሽኝ አልፈልግም፣ እየመጣህ እንድታስደብረኝ አልፈልግም። እኔ በአንተ የተነሳ ብዙ ነገር መሆን አልፈልግም። ገባ? ለአንተ መልካም ነገር ነው የምመኝልህ፣ ለእኔም ደግሞ መልካም ነገር መመኘት አለብህ። እዚህ ጋር ዝም ብሎ ቃቃ ጨዋታ ምናምን አይደለም፣ በቤተሰብ የተያዘ ጉዳይ ነው። ገባ? ቤተሰቦቼን ደግሞ ማስቀየም ሆነ እንትን ማለት አልፈልግም። ይሄ ብዙ ነገር እንትን ብያለሁ። አሁን ደግሞ ዋነኛ የጠራው ጎረምሳ ነው አይደል? ዋነኛ ጎረምሳ ምናምን በቃ አትበላው። ቆንጆዬ ወጣት የኔ ሸበላ ምንም አይመለከትም። ስለዚህ እንዳንሄድና አሁን በቃ እንዳንድ ትልቅ ሰው የምታስብ ከሆነ እሱ ጋር የደበረው ነገር ስላለ አንተ ባለህበት ጭራሽ የደበረው ጋር እሱን የደበረው ካለ አንተ ባለህበት ጭራሽ እሱን የደበረው ካለ ነው የምትይው። አትጩህብኝ፣ ተረጋጋ። አትጩህብኝ። እሱን የደበረው ነገር ሲጀመር ተረጋጋ። ገባህ? ተረጋጋ። እናውራኝ። መተህ እንድትጮህብኝ እኔ አልፈልግም። እንደዛ የሚያወጣኝ አይልክ እዚህ ጋር የጠራሁት በቃ እሱ የደበረው ስላለ በትናንትናው ነገር ስለደበረው የደበረው አትበይኝ 10 ጊዜ ለምን አፈር ደም ይበላ ይመለከተኛል። እሱን ስለደበረው ደበረ ከፋሻ እሱ እሱ ማለት በቃ ግማሽ ጎኔ ስለሆነ እሱ እንዲደብረውም ሆነ እንዲከፋውም ሆነ ማንም ሰው ደግሞ መጥቶ አፉን እንዲከፍትበትም ሆነ አልፈልግም። ገባ? በእኔ ዙሪያ ነው እሱ ሊከበር የሚችለው። እኔ ካላስከበርኩት ማንም ሊያስከብረው አይችልም። በእኔ የተነሳ ደግሞ እንዲደብረው አልፈልግም። በቃ ደስ እንዲል ፏድ ባንቺ በቃ በማንም የተነሳ እንዲደብርብኝ አልፈልግም። እንድነካም አትፈልጊም። አሁን ላይ እዚህ ጋር ቁመን ማውራታችን እንትን አይደለም። ቶፊቅ እንሄድና የት ነው የምሄደው? በቃ እሱ ሲመጣ ምንም ነገር እንድትሰድው አልፈልግም። ከሱ ፊት ማወራን ዝም ብለህ መስማት አለብህ። አይደለም ቶፊቅ ስሪስ ሶፊ ዝም ብዬ ልስማ? ምክንያቱም ይሄ ህይወቴ ነው። ህይወቴ ደግሞ እንዲበላሽ አልፈልግም። ባንተ የተነሳ በቃ በጣም ነው የተለየ ቦታ ያለው። በጣም ነው እንጂ የሚያደርገኝ፣ በጣም ነው የሚያዝናናኝ፣ በጣም ነው የሚንከባከበኝ። ለእኔ በጣም በቃ ለእኔ እንዲናገሩበት አልፈልግም። እኔ ደግሞ እሱ እንዲናገሩብኝ አልፈልግም። ኧረ እባክሽ አጣልሽ ናፉ ሶፊ በቃሽ። አይ ቅድም አሁን በቃሽ ሶፊ። አይ ነው ይሽ ላይ ነው የመጣሁት እሱ ጋር ልጨቃጨቅ ላወራ አይደለም። ባይሆን ግን ትላንት መኪና ውስጥ ስለ ትዳር ምናምን እያወራህ ነበር፣ ስለ ሐላል እያወራህ ነበር። ትዳር በልህ አይደለም የሚጀመረው። ገባህ? ገና ለገና ከኔ ጋር መሆኗን ሰምተህ እልህ ይዞ ሆነ የመጣኸው ሰው በዛ መልኩ አታገኛትም። ሶፊ ልቃቅ እያወራን ነው። ልቃቃት ልወስዳት ነው የመጣሁት። ቶፊቅ ወሰርክም አልወሰርክም አሁን እያወራን ነው። ተንቀሳቀስ። እኔ ነው ተንቀሳቀስ እያልክ ያለው? እያወራን ነው። ተንቀሳቀስ። አይ ነው ማለት እንዲቆርጥልህ ነው። ባይዜ 5ቱንም ደቂቃ የሰጠው ልቃቃት። ሻው እንዲቆርጥልህ ልቀቃት። ቶፊቅ ንገሪ። እኔ ካንተ ጋር መስኪ አስለቅቃት። ቶፊቅ ልቀቀኝ። አስለቅቃት። ቶፊቅ ልቀቀኝ። አስለቅቃት። ምን ልታረጋት? ልቀቀኝ። እሺ አሁን እናውራበት። ሂድ። አሁን ቅድም ደብሮኛል ምናምን እያልክ ነበርና ትናንትና ለምን እንዳስደበረክ ለምን ቪዲዮን አትፖስት እያልነው እንደፖስተ ንገረውና እኔ ደግሞ ካንተ ምንም ነገር እንድደብቅ የምፈልግ ነገር ማለት ምንም ነገር የምደብቅ ነገር የለም። ባይዜ ካንቺ መስማት ፈልጌ ሳይሆን ቶፊቅ ቁርጡን እንዲያውቅ ስለምፈልግ ነው እንድትነግሪ ያደረኩት እንጂ አንቺ ሳላምንሽ ቀርቼ ምናምን አይደለም። ባይዜ ከነገርሽው ለኔ በቂ። መሄድ እንችላለን። የት ነው የምትሄዱት? መሄድ እኛ ብዙ ላወራህ ነው ብላ ነው ሰው ትቼ እንግዳ ትቼ የመጣሁት ላውራት። አንተ መታ አትለጠፍ እዚህ። እኔ ነኝ የተለጠፍኩት። ለዛ ነው እየከነፍክ የመጣው። ብቻዋ ናት ብለህ አስበህ መቼም ሲጀመር ከዚህ በኋላ መቼም ብቻውን ልትሆን አትችልም። ገባህ? ሲጀመር አትምጣ ቤት ድጋሚ ቶፊቅ። እሷ ቤት ሁለተኛ እንዳትመጣ እሷ ቤት ልታስቆመኝ ነው ብመጣ?
ቶፊቅ ማስቆሙ ገርሞ ነው። ቆይ ልታስቆመኝ ነው? ከሷ ቤት ብመጣ አንተ ማስቆሙ ገርሞ ነው። መምጣትም የለብህም። ለምንድን ነው ቤቴ ጋር የምትመጣው? አትምጣ። በቃ እኔ ህይወቴ እንድታበላሽው አልፈልግም። የኔን ፋንታ ነው እሱ እየተናገረ ያለው። እኔ ስነግርህ ስለማሰማ ማለት ነው። ለምንድን ነው የማይሰማሽ? ነግሬሃለሁ። ለምን? አይ ነው አንተ በጉልበት ነው እንዴ የምታስበው? ስማ ሶፊ፣ ወይ የቀረሽ ነገር አለ? የለም ቶፊቅ፣ አልጨረስክም? አልወጣለህ? ነው ወይኔ ቶፊቅ ምናምን አትበል። ከጨረሰ እንሂድ ሶፊ፣ እኔና አንቺ። ለዚህ ነው ብዙ ነገሮችን በጊዜ ለማስተካከል ጊዜ እንዳይረፍድብህ ማስተካከል ያለብን ነገር አስተካክልሽ። በልህ ምንም አታመጣም። እኔን የምትፈልገኝ ከሆነ ደውልልኝ፣ ብቻዬንሽ ደውልልኝ፣ ብቻዬን አሩን ነቀለ ይሄኔ ሶና ሄደኩ። እሺ አሁን አመንከኝ? በዚህ ሶፊ ቀደምም እየተናገርኩ ነበር። ሰላምሽ ቀርቼ አይደለም። አይ ልኩን በሆነ ቦታውን እንዲያውቅ ስለምፈልግ ነው። በቃ እኔ ደግሞ እንድታምነኝ እፈልጋለሁ። ሁለተኛ ደግሞ በቃ መጠረግ ያለበት ነገር ይጠረጋል። ስለዚህ በቃ እንዲደብርህም ሆነ ጥርጣሬ በሁለታችሁ መሀል ደግሞ ጥርጣሬ እንዲኖርም አልፈልግም። በቃ ደስ ብሎን ምናምን ወደ ምዕራፋችን በደስታ እንድንገባ ነው የምፈልገውና በቃ ባይዘይ አንድ እርግጠኛ ሆኜ የምነግርሽ ነገር አሁንም የልጅ ስራውን መስራቱን ይቀጥላል ብዬ አስባለሁ። ይቀጥላል፣ ግን ደግሞ ራሳችንን ልናስቆመው ከዚህ በኋላ አንቺ ጋር የሚደውል ከሆነ ቀጥታ ለኔ ንገሪኝ። በፊት ትላንት እንደደወለልሽ ከዛ በኋላ እንኳን እንደደወለልሽ አልነገርሽኝም። ስለዚህ ቤት ሊመጣ ይችላል፣ የሆነ ነገር ሊያደርግ ይችላል፣ እኔም ጋር ሌላ ነገር ሊሞክር ይችላል። እኔ ጋር ስላለው ነገር ስጋት አይግባሽ። ምንም ነገር ችግር የለውም። እንደኔ መወጣት ያለብኝን ነገር እወጣለሁ። ሶፊ አንቺ ጋር የሆነ ነገር ካለ የሆነ ነገር ይጣላሉ ምናምን ብለሽ ሳትነግሪኝ እንዳትቀር። ያለውን ነገር ዘኡል ነገር ከዛ በኋላ ደግሞ አይ ምንም አንተ ራስህን ጠብቅ። እኔ ደግሞ ያለውን ነገር ማለት በራስ የመጣውን ነገር ራስ ይመልሳለሁ። አንተ ግን እንዲደብርም አልፈልግም። ደስተኛ እንድትሆን ነው የምፈልገው። በዚህ ማለት እሱ በሚያደርገው ነገር እየገባ ምናምን በቃ የሆነ ሙድህ እንዲከነስ ምናምን አልፈልግም። በቃ ማለት እንዳየሽው እኮ ነው። ከማበድ ውጪ ምንም አማራጭ የለውም። ያበደ ይመለሳል ነው። የትም ቢመጣ ከብደቱን ነው የሚቀጥለው። ከዛ በኋላ እስቲ የሚያደርገውን ነገር እኔ ነግሬሻለሁ። ላንቺ መናገር አይጠበቅብኝም። ማታ ብዙ ነገር ብሎኛል ለኔ። እስቲ እሱ ያድርገውና ማለት ከተደዋወላችሁ በኋላ ተጣልታችኋል እንዴ? ማለት አስቀያሚ ቃላት ተናገረ? እኔና እሱ ተደዋውለናል። ችግር የለም። እኔ መፍታት ባለብኝ ልክ እፈታለሁ። ከዚህ በኋላ ግን ምንም ስትረስ ውስጥ እንዳትገቢ። ሪላክስ ሁኚ፣ ደስተኛ ሁኚ። ደስተኛ ነሽ አይደል? አቅፈሽ ግለጪ። እንግዲህ ቪዲዮ ይሄንን ይመስል ነበር። ሶፊያ ከልጅ ጋር ይሄን ሰጣ ገባ ለምን እንደፈለገችው አላቅም። እዚህ ጋር ማን ነው ትክክል? ለእናንተ እንደኔ ሶፊያ ትክክል ናት። ለምሳሌ ብዙ አመት አብራው የኖረችው የሚወዳት የምትወደው የነበረ ሰው ላይ መሀል ላይ ሌላ ሴት ገብታ፣ ማንኛውም ሰው ቢሆን ይህንን ነገር እድሉን ማሳለፍ አይፈልግም ማለት እንደኔ ሐሳብ ይመስለኛል። እንግዲህ የእናንተን አላቅም። ኮሜንታችሁን አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረግ የረሳችሁ ደግሞ ወደ ኋላ ተመልሳችሁ ላይክ አድርጉ። እናመሰግናለን።